አውቃለሁ ባዩ ለመማር ዝግጁ ስለመሆን። አንድ ወጣት ሁሉንም ነገር አውቃለሁ የማለት ችግር ነበረበት። ወደ አንድ ጠቢብ መምህር ዘንድ በመሄድ እንደ ልማዱ አውቃለሁ ባይነቱን ካወራ በኋላ መምህሩ ጥበብን እንዲያስተምረው ጠየቃቸው። መምህሩም ጥያቄውን ካዳመጡ በኋላ ሻይ መቅዳት ጀመሩ። የሻዩ ብርጭቆ ሞልቶ መፍሰስ ቢጀምርም መቅዳታቸውን ግን አላቆሙም። ወጣቱም መምህር ሞልቷል እኮ ለምን ዝም ብለው ይቀዳሉ አላቸው። መምህሩም ልክ እንደዚህ ብርጭቆ አንተም በራስህ ሐሳብና ኩራት ተሞልተሃል። መጀመሪያ ውስጣዊ ኩራትህን አስወግደህ ለማስተምርህ ጥበብ ቦታ ካላዘጋጀህ አዲስ ጥበብ ባስተምርህም ብታፈሰው እንጂ አይገባህም አሉት። ትህትና አዲስ ነገር ለመማርና ለመለወጥ በሩን የሚከፍት ቁልፍ ነው። አውቃለሁ ስንል ብዙ ማወቅ ያለብን ነገር ያመልጠናል። ሰላም ለሁላችሁ ይሁን።